ብልሃት የሴት ልጅ ብልሃት ማለት ይሄ ነው። በትዕግስት ዓላማ ያለው ሰው በነገራችን ላይ ዓላማው ላይ ለመድረስ ምንም አይነት ፈተና ቢያጋጥመው ፈተናዎቹን በተለያየ መንገድ ለማለፍ ጥረት ያደርጋል። በቃ በብሩኬ ስለተፈቀርኩኝ እድለኛ ነኝ። እውነት ነው። ብሩኬም ባንቺ መፈቀሩ እድለኛ ነው። እውነት ለመናገር በጣም ደስ የምትሉ ሰዎች ስለሆናችሁ በቃ የሚያስለቅሰኝ አንድም ደስታ ነው። ምክንያቱም ለብዙ ሰዎች ምላሽ ይሆናል ብዬ አስባለሁ። ብዙ ለተናገሩኝ፣ ብዙ ለረገጡኝ፣ ብዙ ላሙኝ፣ ከጀርባዬ ለወጉኝ ሰዎች በሙሉ ምላሽ ይሆናል ብዬ ነው የማስበው። ይሄ እንባ እንዲሁ በቀል የመጣ እንባ አይደለም። ይሄ እንባ በጣም ብዙ የልብ ቁስል አለው። ሰው በትንሽ ነገር አያለቅስም። ሀይሚ በዚህ ልክ የምታለቅሰው እጅግ በጣም ከባድ ነገሮችን እንዳሳለፈች ምስክር ይሆናል። በቃ ያስለቀሰኝም ይሄ ነው፣ እንደዚህ የሚያደርገኝም ይሄ ነው እና በዚህ አጋጣሚ ብሩኬ በጣም አመሰግናለሁ። ምክንያቱም አደባባይ ላይ ወጥተህ እንደምታፈቅረኝ ስለነገርከኝ አመሰግናለሁ። እውነት ነው። ለሌሎች ምላሽ እንደሚሆን አንቺም እንዳልሽው ያንቺን መልካም ነገር ለማይፈልጉ የእናንተ መለያየት ለሚፈልጉ ጥሩ ምላሽ ይሆናል ማለት ነው ይሄ ቪዲዮ። ምክንያቱም ምን እንዳደረግክ ለእኔ አንተ ላይ ገባ ይችላል። ለእኔ ግን ትልቅ ነገር ነው ያደረገው። የቆሰለ ነው የሚያውቀው የመድኃኒቱን ዋጋ የቆሰለና የታመመ ነው የሚያውቀው። ገብቷችኋል? ስለዚህ ይህንን ሀይሚ ነሽ የምታውቀው ማለት ነው። ወንድ ልጅ ነገሮቹን ቀለል አድርጎ የማለፍ አቅምም አለው። ሴቶች ግን ውስጣቸው ላይ የተብሰለሰሉበት ብቻቸውን እያለቀሱ ወደ ውስጥ እያለቀሱ ነው እንትን የሚሉት። ስለዚህ ብዙ ጊዜ ወደ ውስጥ ታለቅስ ቆይታለች። እኔ ከብሩኬ ጋር እንደዚህ ወደ ሚዲያ ከእናንተ ጋር በመምጣት ምናምን በቃ ሁል ጊዜም ማለት ነው ፍሬዋ ያማረ ነው። ፍሬዋ ይሄው ነው በቃ። በነገራችን ላይ ነገ ከነገ ወዲያ ነገሮች እየባሱ ነው የሚሄዱት። አልፈዋል ብላችሁ ልታስቡ ትችላላችሁ። ከዚህ በኋላም እየባሰ ስለሚሄድ በጣም ጥንቃቄ መሆን መቻል አለባችሁ። ነገሮችን ደግሞ በጥበብ ለማለፍ ጥረት ማድረግ አለባችሁ። በቃ መታገሴ፣ ዝም ማለቴ፣ ለሰዎች ለሚያሙኝ ከጀርባዬ ለሚያሙኝ ሰዎች ምላሽ አለመስጠቴ፣ ወጥቼ ምንም ነገር አለማለቴ፣ ከእሱ ጋር በዚህ በሚደርሱብኝ ነገሮች አለመጋጨቴ፣ በቃ በምባላቸው ነገሮች ክፍተት አለመፍጠሬ ለበጎ ነው። እውነት ነው። እነሱ የሚያደርጉትን እነሱ የሚሉትን ሰምተሽ ክፍተት ብትፈጥሪ ኖሮ የዛሬው ደስታ ውሃ በልቶት ነበረ። ብዙ በቃ የበታችነት ስሜት እንዲሰማኝ የሚያደርጉ ሰዎች ነበሩ። ብዙ ነገሮች ክፍተት የሚፈጥሩ በሁለታችን መሀል በጣም ብዙ ነገሮች ተብለናል። እሱ ለስራ ነው የሚፈልጋት፣ እንደዚህ ነው የሚላት እንጂ አይወዳትም አያፈቅራትም ያላችሁ ሰዎች ነበራችሁ። ይኸው ምላሹ ተሰጣቸው። የሚያፍሩት እነሱ ናቸው። እነሱ ያፍራሉ። አንቺ የደስታ ጊዜሽን ታጣጥሚያለሽ። አንዳንድ ጊዜ በሰራ ነው እናፍራለን፣ በተናገር ነው እናፍራለን አይደለ? ትክክል ካልሆንን በቃ ማልቀስ ደግሞ የለብሽም። ለነሱ ማልቀስ አይጠበቅብሽም። ለምን እነሱ ያልቅሱ እንጂ አንቺን ሊጥሉሽ ሞክሮ ያቃታቸው ስላልቻሉ ማልቀስ ያለባቸው እነሱ ናቸው። እኔንም ደግሞ በቃ ለጥቅም ነው የምትፈልጊው፣ ለጥቅም ነው የምትፈላለጉት ብዙ ያላችሁ ሰዎች ነበራችሁ። ግን አይደለም፣ እንደዛ አይደለም። በቃ መተሳሰር ስለነበረ ነው። የሰው ልጅ መቼም ቢሆን የልብ መተሳሰር ካለው ደግሞ ተለያዩ ብትባሉ ራሱ አይለያይም። እነሱ ቢፈልጉ ራሱ አይለያዩ። በአንተ በመፈቀሪ እድለኛ ነኝ። ጀግና። ይሄ ነው በቃ መኖር የምፈልገው ዛሬ ነው እና እስካሁንም ድረስ በሱ እርግጠኛ ስላልነበርኩ ነው። ሳስበው ደግሞ በሂደት ነው በሱ እርግጠኛ መሆን የምችለው እንጂ በአንድ አይደለም። ህይወት ነው ይኖረዋል እንጂ ዋስትና